ኢየሱስ ክርስቶስ ጌታ ነው። ሰላም ለእናንተ ቅዱሳን። ዛሬም ደግሞ በአዲስ መንፈስ በአዲስ ቀን ከኔ ጋር አብረን እንጸልያለን። እግዚአብሔር እንደወደደ ይሰራል። ልባችሁን በመሰብሰብ እግዚአብሔር እንደወደደ እንዲሰራ ጊዜውን ለሱ አሳልፈን እንሰጣለን። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለን ቀንን ላንተ አሳልፈን እንሰጣለሁ። ቀኖቻችንን ላንተ አሳልፈን እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንክልን፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርክልን እናመሰግናለን። ሰይጣንና ሰራዊቱ ለማጥፋት እኛን በተነሱ ጊዜ ስለጋረድከን፣ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግናለን። በኢየሱስ ስም አሁንም እንጸልያለን። ጸሎታችንን በምትሰማ በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንዲበጣጠስልን እንጸልያለን። እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም በመንገዳችን ያላሻገር ያለን የትኛውንም እንቅፋት ሁሉ በጌታ በኢየሱስ ስም እንድታነሳ እንጸልያለን። እግዚአብሔር ሆይ አንተም ብሎ የከሰረ የለም። አንተም ብሎ ወጥቶ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለም። አብርሃምም ከአገር ከዘመድህ ከቤተሰብህ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃምም በእምነት ወጣ፣ አላከሰርከውም። እግዚአብሔር ሆይ አብርሃም ብዙ ሕዝብ ሆኖ ተመለሰ፣ ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም የብዙዎች ምሳሌ ሆነ፣ አባት ሆነ። እግዚአብሔር አምላክ አባት ሆንከው። አንተን የታመነ እግዚአብሔር አባቱን እንደማያፍር ኤግዛምፕል አደረግከው። እግዚአብሔር አምላክ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። በኢየሱስ ስም አንተ ጽኑ ረዳት ነህ። አንተ በነገር ሁሉ ወደ እውነት የምትመራ አባት ሆነ አይተነዋል። ዛሬም ደግሞ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ እናምንሃለን። በጉዳዮቻችን ላይ እናምንሃለን። በቀኑ ላይ እናምንሃለን። በትዳራችን ላይ እናምነን። በቀኑ ላይ እናምንሃለን። በጮኝነታችን ላይ እናምንሃለን። በጤንነታችን ላይ እናምንሃለን። ስለዚህ እግዚአብሔር አባት ሆይ ዛሬም በነገሮቻችን ሁሉ ላይ እንድትመጣ እንጋብዛለን። በጌታ በኢየሱስ ክርስቶስ ስም የቤታችንን ጠረን እንድትቀይረው፣ ሰዎች እኛን ሲያዩ እግዚአብሔር አንተን እንዲያዩ፣ የአንተን ምሕረት በእኛ ቤት እንዲያዩ፣ በትውልድ ቤት እንዲያዩ፣ በኢየሱስ ስም የአንተን ረዳትነት እንዲያይ፣ ሰዎች እኛን ሲያዩ የአንተን መልካምነት እንዲያይ፣ ሰዎች እኛን ሲያዩ ያንተን አባትነት እንዲያዩ እግዚአብሔር አባት እንጸልያለን። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት ዛሬም ደግሞ እንፈልገዋለን፣ እንናፍቀዋለን። ጌታ መንፈስ ቅዱስ ብዙዎችን ነፃ የሚያወጣ ነው። ብዙዎችን እግዚአብሔር መፍትሄ የሆነ አባትነት ነውና እንጠራሃለን፣ እንሻሃለን። እግዚአብሔር ያ ፊት ይህ ብዙዎችን ነፃ ያወጣል። የአንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። የአንተ መገኘት እግዚአብሔር ሆይ እና ተገለጥ። መገኘት ይብዛ በቤታችን፣ መገኘት ይብዛ በአገልግሎታችን፣ መገኘት ይብዛ በጤናችን ላይ፣ መገኘት ይብዛ በስራችን ላይ፣ መገኘት ይብዛ በነገሮቻችን ሁሉ ላይ። አብሮነትህን አሳይ እግዚአብሔር ሆይ። አንተ ያለህበት ስፍራ ሁሉ ውብ ነው እግዚአብሔር ሆይ። በዚህ ሌሊት፣ በዚህ ማለዳ፣ በዚህ ምሽት በተለያየ ጂኦግራፊካል ሎኬሽን ላይ ሆነን አንተን እንደምንፈልግ እንጠይቃለን።
እንጠራሃለን። አንተ የሌለህበት እንቅፋት ነው። አንተ የሌለህበት ጨለማን ነው። ያንተ የሌለህበት እግዚአብሔር በሽታ ነውና በጌታ በኢየሱስ ስም አንተን እንፈልጋለን፣ አንተን እንሻለን። በዚህ ጊዜ በኢየሱስ ስም ትውልዱ ባለበት ስፍራ ሁሉ እግዚአብሔር ይፈልግሃል ነው፣ ዛሬም እንፈልግሃለን እያለ ይጸልያል። በኢየሱስ ክርስቶስ ስም አንተ ከእኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እውነተኛ እረኛችን፣ መልካሙ እረኛችን እግዚአብሔር አባት ሆይ አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር በኖራ እንደተለሰኑን በኢየሱስ ስም እግዚአብሔር አባት ሆይ ፍሬያማነት አይኖርም። በእኔ ሕይወት ባትኖር፣ በትውልዱ ሕይወት ባትኖር እግዚአብሔር አባት እንደማንረባ እንደምንሆን እናውቃለን። አንተ አባት ባትሆንን እዚህ እንደማንደርስ እናውቃለን። አንተ አባት፣ አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ ከፍ እናደርግሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን በአንተ ስለተሻገርን፣ የማናልፈው በአንተ ምሕረት ስላለፍን ጌታ ሆይ አመሰግንሃለሁ። በእነሱ ቤት ስለሆነው ነገር አመሰግንሃለሁ። በእኔ ቤት ስለሆነው ነገር አመሰግንሃለሁ። ከፍ ከፍ አደርግሃለሁ። ምስጋና በሰማይ ላንተ ይሁን፣ ምስጋና በምድር ላንተ ይሁን፣ ምስጋና ከምድር ሁሉ ፊት ለአንተ ይሁን። እግዚአብሔር ሆይ አባታችን ነህ፣ ይገባሃል። ታድገህናልና ይገባሃል። እግዚአብሔር አባት ሆይ በኢየሱስ ስም አሁን ካለንበት ነገር ሁሉ ነፃ መውጣት ባለብን ነገር ሁሉ ነፃ እንድታወጣን በጌታ በኢየሱስ ስም በጓዳዬ የጠየቅኩን ጸሎት ትውልዱ በጓዳ የጠየቀህን፣ እሷ በጓዳዋ የጠየቀችህን፣ እሱ በጓዳው የጠየቀህን በአደባባይ እንድትመልስልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። በጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በእኔ ጉዳይ፣ ጠላት በእህቴ ጉዳይ፣ ጠላት በወንድሜ ጉዳይ እግዚአብሔር እልል ስለማይል አመሰግናለሁ። ጠላቶቼን ሁሉ አሳፍረ፣ ጠላቶቻቸውን ሁሉ አሳፍረ ለመልካም ስለምትቀይርልኝ አመሰግንሃለሁ። ወደቀ ሲሉ ወደቀች ሲሉ ስለምታነሳን እናመሰግንሃለን። በጌታ በኢየሱስ ስም እግዚአብሔር አባት ሆይ አንተ መልካም አምላክ ነህ። አንተ መልካም እረኛ ነህ። ለእኔ እንዳንተ ማንም የለም። ለእኔ እንደ ትውልዱ እግዚአብሔር አባቴ ማንም የለም። ለሁላችንም አንተ እውነተኛ ታዳጊያችን ነህ። አንተ እውነተኛ መልካም አባታችን ነህ። ከፍ እናደርግሃለን። ስምህን እንባርክሃለን። በነገር ሁሉ እንባርክሃለን። ለእኛ እንዳንተ ማንም የለም። እግዚአብሔር አባት ሆይ ከፊት ለፊት ያሉ ቀናቶቻችን ሁሉ ስለምትባርካቸው አመሰግንሃለሁ። ሰላም ስለምታደርጋቸው አመሰግንሃለሁ። የትኛውም ጨለማ ከተቀመጡ ከፊት ለፊት ካሉ ወጥመዶች ስለምታሻግረን እናመሰግንሃለን። አንተ የኛ መልህቅ ነህ። እግዚአብሔር አብ በኢየሱስ ክርስቶስ እግዚአብሔር አምላክ እንዳንሰምጥ የምታደርገን የኛ መልህቃችን አንተ ነህ። እናመሰግንሃለን። ከፍ እናደርግሃለን። ስምህን እንባርካለን። ለእኛ እንዳንተ ማንም የለም። እግዚአብሔር አምላክ እናምንሃለን። አሁን ከፊታችን ብራይት የሆነ ቀን ስላለ፣ መልካም የሆነ ቀን ስላለ እቺ እግዚአብሔር የሠራት ቀን ናትና በእርሷም ደስ ይበለን ተብሎ እንደተጻፈ መልካም ቀን ስላለ የተሻለ ደስታ ቀን፣ የተሻለ በር፣ የተሻለ ፋይናንስ፣ የተሻለ እግዚአብሔር ጤንነት፣ የተሻለ መልካም ነገር ስላለ ከፊታችን እናመሰግናለን። መንገዶቻችንን ሁሉ ሰላም ስለምታደርግ እናመሰግናለን። የተባረከ ቀን ስለምታደርገው እናመሰግናለን። ጌታ ሆይ ስምህ የተባረከ ይሁን። ማደሪያ የተባረከ ይሁን። በምንንቀሳቀስበት ስፍራ ሁሉ እግዚአብሔር አምላክ መልካምነትህ ከእኛ ጋር ነው። አባትነትህ ከእኛ ጋር ነውና እወድሃለን፣ እናመሰግንሃለን። ቀኝ እጃችንን ስለያዝክ እናመሰግንሃለን። ወደ እውነት ሁሉ ስለምትመራን እናመሰግንሃለን። ጽኑ እረኛችን ነህና እናመሰግንሃለን።
ተስፋ አትቁረጡ። እግዚአብሔር አለ፣ ይረዳችኋል፣ ያግዛችኋል። በጌታ በኢየሱስ ክርስቶስ ስም ይህንን ጸሎት የሚጸልዩ ሁሉ ጉልበት እንዲለቀቅላቸው፣ አዎ እግዚአብሔር አምላክ አቅም እንድትሆናቸው፣ ብርታት እንድትሆናቸው፣ ጤንነታቸው ላይ ፈውስ እንዲሆን፣ አዳዲስ ምዕራፎች እንዲከፈቱ፣ በሮች እንዲከፈቱ በጌታ በኢየሱስ ስም የሞገስ ቅባት በሕዝብ ላይ እንዲሆን በኢየሱስ ስም ላዘነች ነፍስ እግዚአብሔር አምላክ መጽናናት እንዲሆን በጌታ በኢየሱስ ስም በማያውቁት መንገድ ጠላት በሞት ምዕራፍ እያስኬዳቸው ካለ በጌታ የታቀዱ ዕቅዶች ሁሉ እግዚአብሔር አባት እንድትታደጋቸው እንድትታደገን በኢየሱስ ክርስቶስ ስም እንጸልያለን። እያመሰገንህ እግዚአብሔርን ነገሮች እንዲሰሩ እናውቃለንና በኢየሱስ ስም ስለረዳህን እናመሰግንሃለን። ስላገዝከን እናመሰግንሃለን። በኢየሱስ ክርስቶስ ስም ዳዊት እንደተናገረ አቤቱ ጉልበቴ ሆይ እወድሃለሁ ብሎ እንዳለ በኢየሱስ ክርስቶስ ስም አቅማችን አንተ ነህ፣ ጉልበታችን አንተ ነህ። ይገባሃል ምስጋና። እንደ ጠላት ሐሳብ ስላልሆነ እንደ ዕቅዳቸው ስላልሆነ እግዚአብሔር አምላክ ጥበቃው ስላልተለየን በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስምህን እንባርካለን። እልልታን ላንተ እንሰጣለን። ምስጋናን ላንተ እንሰጣለን። ልዑል ሆይ ይሄንን ድምፅ እየሰሙ ያሉ በተለያዩ የዓለም ክልል ውስጥ ያሉ ከእኛ ጋር ተስማምተው እየጸለዩ ላሉ እጆቻችሁ በኢየሱስ ስም በረከትን የያዙ ይጨብጡ። በኢየሱስ ስም እግዚአብሔር የተከፈተ በር ከፊታቸው ይኖር። በኢየሱስ ስም ከዛ የተሻለ ነገር በናዝሬቱ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ እንድታደርግ እንጸልያለን። ስለ ሁሉ እናመሰግንሃለን። በኢየሱስ ስም በነገሮቻቸው ሁሉ ላይ መገኘት ይብዛ። ሼላ ባርዳናስ ቴፕሬደ ጄኔሞስ መጽሐፍ ሲናገር ኢሳይያስ 45 ላይ እግዚአብሔር ለቀባሁት አሕዛብን በፊቱ አስገዛ ዘንድ የነገሥታትን ወገብ እፈታንን በሮችም እንዳይዘጉ መዝጋውን በፊቱ ይከፈቱ ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ በሮችንም ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረትን መወርወሪያ እቈርጣለሁ። በስምህም የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተጠበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። በቁልምጫ ስምህ ጠራሁ፣ አንተ ግን አላወቅኸኝም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። ከኔ በቀር አምላክ የለም። በፀሐይ መውጫና በመግቢያ ያሉ ከኔ በቀር ማንም እንደሌለ ያውቁ ዘንድ አስታወቅሁ። አንተ ግን አላወቅኸኝም። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። ኢየሱስ ክርስቶስ ጌታ ነው። ከእግዚአብሔር ሌላ የሚረዳን የለም። ከእግዚአብሔር ሌላ የሚያግዘን የለም። ከእግዚአብሔር በቀር የአባት የሆነን የለም። ከእግዚአብሔር በቀር አቅም የሚሰጠን የለም። ብዙ ሞክረናል። ብዙ ሰዎች እንዲያግዙን፣ ሰዎች እንዲረዱን በጌታ በኢየሱስ ስም ረዳቴ ሰማይና ምድርን ከሠራ ከእግዚአብሔር ዘንድ ነው እንደሚል ቃል በኢየሱስ ክርስቶስ ስም አቅማችን አንተ ነህ እግዚአብሔር፣ ጉልበታችን አንተ ነህ እግዚአብሔር አባት። ቀኝ እጆቻችንን እንድትይዝ እግዚአብሔር አምላክ እንድትመራን መንገድ እንድታሳየን በኢየሱስ ስም የፍሬያማነት ወራቶች እንዲሆኑ፣ የፍሬያማነት ሳምንታት እንዲሆኑ፣ የፍሬያማነት ሳምንት እንዲሆን ከአንተ ጋር አብልጦኑ የምንነካካበት በአእምሮ መታደስ የምንለወጥበት አንተን የበለጠ እግዚአብሔር አባት የምንገዛበት የምንገነዘብበት እግዚአብሔር ሆይ በኢየሱስ ስም ስለምታደርገን በኢየሱስ ስም እናመሰግናለን። በዚህ ሰዓት የተጨነቁ ግራ መጋባት ውስጥ ያሉ በኢየሱስ ስም የታመሙ ካሉ፣ የልብ መሰበር ውስጥ ያሉ ካሉ እግዚአብሔር አባት ሆይ እነሱን የሚረዳ ልዩ መንፈስ፣ እነሱን የሚያግዝ ልዩ መንፈስ
በጌታ በኢየሱስ ስም እግዚአብሔር ጎበኘኝ እንዲሉ በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ ሐና በጸለየችና የጸሎታን መልስ ባገኘች ጊዜ እግዚአብሔር በኢየሱስ ስም እንጸልያለን። በተደጋጋሚ እያለቀሱ ያሉ የጸሎታቸው ርዕስ ፈጥኖ እንዲመለስ፣ እንባ ከዓይናቸው እንዲነሳ፣ የምስክርነት ጊዜያቸው እንዲፈጥን አንተ ጉልበት እንድትሆናቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። ይሁን እንድትል ጸልያለሁ። እግዚአብሔር አምላክ በጌታ በኢየሱስ ስም ካንተ ውጪ ማን አለን? እግዚአብሔር አባት ሆይ ማን አለ ካንተው ሌላ? እግዚአብሔር ጉልበት የሚሆነን ማን አለ ካንተ ሌላ? እግዚአብሔር አባት ሆይ ረዳታችን እኮ ነህ፣ አጋዛችን እኮ ነህ። እንባችንን የምትጠርግ አንተ እኮ ነህ። ሞታችንን ወደ ሕይወት የምትቀይር እኮ እግዚአብሔር አንተ ነህ። ጉልበት እየሆንከን፣ አቅም እየሆንከን፣ የጠላትን ሥራዎች ሁሉ እያፈራረስክ እዚህ አድርሰህናል። ስምህ ይባረክ። እናመሰግንሃለን፣ ከፍ እናደርግሃለን። ዛሬም እንገዛልሃለን። ልባችንን በፊትህ እናፈሳለን። ይገባሃል ምስጋና ጌታ፣ ይገባሃል እልልታ፣ ይገባሃል ውዳሴ፣ ክብር ይገባሃል። ቅዱሳን እግዚአብሔርን ከፍ አድርጉት። በቤታችሁ የሚሆኑ መልካም ነገሮች ስላሉ በቤታችሁ እግዚአብሔር አምላክ መልካም ነገርን ስለሚያደርግ ምስጋናን አቅርቡ። ሞትን ወደ ሕይወት ያሻግራል። ጥፋትን ወደ ሕይወት ያሻግራል። ኪሳራን ወደ በረከት ያሻግራል። እግዚአብሔር እጆቻችንን ይዘህ መርተኸናልና እናመሰግንሃለን። በኢየሱስ ስም በዚህ ሰዓት እግዚአብሔር አምላክ አቅም ለሚፈልጉ፣ ብርታት ለሚፈልጉ፣ በኢየሱስ ስም ጉልበትን ለሚፈልጉ ቀናቸው እንዲባረክ፣ ትዳራችን እንዲባረክ፣ በእነሱ ላይ እግዚአብሔር የተወረወረ ቀስት እንዲሰበር፣ በልጆቻቸው ላይ የተነጣጠረ ቀስት እንዲሰበር በኢየሱስ ክርስቶስ ስም እግዚአብሔር አምላክ የትኛውም ጠላት ካስቀመጠው ወጥመድ እግዚአብሔር መጠበቅ እንዲችሉ በኢየሱስ ክርስቶስ ስም እንጸልያል። አዲስ ደጆች ይከፈቱላቸው። አዲስ ምዕራፍ ይሁንላቸው። በሮች ይከፈቱላቸው። የታመሙ ይፈወሱ። አዲስ ደጆች ይከፈቱ። አዲስ ደጆች ይከፈቱ። የድግግሞሽ ሕይወት ይሰበር። አንዴ ተደስተው መልሰው ዝቅ እንዲሉ ልባቸውን የሚያወርድ የክፉ አጀንዳ በኢየሱስ ስም፣ በዘር የሚመጣ የክፉ መንፈስ በኢየሱስ ስም የፈረሰ እንዲሆን፣ የትኛውም ድግምት በኢየሱስ ስም ከነሱ ዙሪያ የተነሳ ከቤተሰቦቻቸው፣ ከልጆቻቸው፣ ከትዳራቸው በኢየሱስ ስም ለዘላለም እንዲፈርስ፣ ለዘላለም እንዲነሳ ወጣን ብለው ሳይጨርሱ የሚያወርድ በኢየሱስ ስም እግዚአብሔርን በረከን ብለው ሳይጨርሱ በኢየሱስ ስም መልሶ የሚያቦካ የትኛውም የጨለማ አሰራር፣ የትኛውም የጠላት ዕቅድ፣ የትኛውም የድግምት ሥራ፣ የትኛውም የጥንቆላ ሥራ በጌታ በኢየሱስ ክርስቶስ ስም የትኛውም የባርነት መንፈስ ከቤታቸው እንዲነሳ በኢየሱስ ስም ከአገልግሎታቸው ላይ እንዲነሳ፣ ከትዳራቸው እንዲነሳ በኢየሱስ ስም ከቤተሰብ የመጣ የትኛውም የጠላት ሐሳብ ሁሉ የፈረሰ እንዲሆን ጸልያለሁ። የፈረሰ እንዲሆን ጸልያለሁ። እግዚአብሔር አምላክ ሆይ ማክራዳሊያ ባሃዲያቦስ ጠላትን አውጥታ አጥፋው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ልናጠፋው ሊጠፋ ግድ ነውና መንፈስ ቅዱስ በበሽታ የመታ ፋይናንስን የነካ የሥራ በሮችን የነካ ትዳርን የነካ የትኛውም አይነት ሁኔታ ውስጥ ያሉ ነገሮችን ልብን የሰበረ በጌታ በኢየሱስ ስም የጠላት አጀንዳ ሁሉ በኢየሱስ ስም የፈረሰ እንዲሆን ጸልያለሁ። ኃይል ወደ ቤታቸው እንዲገባ፣ ባለጠግነት ወደ ቤታቸው እንዲገባ፣ ጤንነት ወደ ቤታቸው እንዲገባ፣ የክርስቲያናዊ ሕይወት ኢየሱስን በመስቀል ላይ ካደረግክ በኋላ ያሰብከውን ያንን ሕይወት መኖር እንዲችሉ የሚያስችል ልዩ ኃይል፣ ልዩ ጉልበት በኢየሱስ ስም እንዲለቀቅ እንጸልያለን። አንተ እንደ ግዴለሽ አባት አይደለህም። አንተ ጥለ የምትሄድ አባት አይደለህም። እግዚአብሔር በኢየሱስ ስም በተለያየ ዓለም ክፍል ውስጥ ሆነው ምን ሆናለሁ፣ ምን እበላለሁ፣ ምን እጠጣለሁ፣ ነገሬ እንዴት ይለወጣል እግዚአብሔር ብለው እየተጨነቀ ያለ ነፍስ በኢየሱስ ስም የአንተ እጅ እንዲነካቸው፣ የአንተ ጣት እንዲነካቸው፣ ነገሮቻቸውን እንድትሰራ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አንተ እውነትም እውነተኛ እረኛ እንደሆንክ ይረዱ ዘንድ በኢየሱስ ስም እጥረትን ከቤታቸው እንድታነሳ
ማጣትን ከነሱ ዘንድ እንዲፈርስ በኢየሱስ ስም የልብ መሰበራቸው እንዲጠገን መልካም ዜና እንዲሰሙ በጌታ በኢየሱስ ክርስቶስ ስም እንዲሸፈኑ ሸፍንልን እግዚአብሔር። በደምህ የተሸፈኑ ይሆኑ፣ ክፉ አያገኛቸው፣ ጥፋት አያገኛቸው። በሌሊታቸው፣ በማለዳቸው፣ በምሽታቸው ምሕረት በኢየሱስ ስም በነገር ሁሉቸው ላይ እንዲበዛ እንጸልያለን። በአልጋቸው ላይ፣ በምሽታቸው ላይ፣ በሥራቸው ላይ፣ በትምህርታቸው ላይ፣ በትዳራቸው ላይ እግዚአብሔር አምላክ በነገሮቻቸው ሁሉ ላይ አቅም ስለምትሆናቸው እግዚአብሔር አምላክ ጉልበት ስለምትሆናቸው በኢየሱስ ስም አመሰግንሃለሁ። አንተ ረዳት መሆንህን ታሳያቸው ዘንድ ካንተ በቀር ሌላ አምላክ እንደሌለ ይገለጥ ዘንድ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እንድትረዳቸው አሁን ጸልያለሁ። ማን ረዳህ ከተባለ እግዚአብሔር ሊሉ የሚችሉበት፣ ማን ረዳሽ ከተባለ እግዚአብሔር ልትል የምትችልበት፣ ማን ረዳን ከተባለ እግዚአብሔር ልንልበት የምንችልበት እግዚአብሔር አምላክ ልዩ እርዳታ፣ ልዩ ኃይል፣ ልዩ ጸጋ፣ ልዩ ሞገስ፣ ልዩ የሆነ ፌበር በጌታ በኢየሱስ ክርስቶስ ስም እንዲሆን እንጸልያለን። እግዚአብሔር የዘላለም አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ረዳታችን ሰማይና ምድርን ከሠራ ከላይ ከእግዚአብሔር ዘንድ ነው ተብሎ እንደተጻፈ በኢየሱስ ስም ረድኤታችን ረዳታችን እግዚአብሔር በጌታ በኢየሱስ ስም አባታችን እግዚአብሔር በነገር ሁሉ እርዳን። በኢየሱስ ስም መፈወስ ያለበትን በምሕረት ፈውሰው። አሁን በኢየሱስ ክርስቶስ ስም የትኛውም የበሽታ ሥልጣኖች ከሕዝብ ላይ እንዲነሳ በውስጥ በብልቶቻቸው ላይ ያወቁትም ያልታወቀውን በሽታ ፈውስ እንዲያገኘው በኢየሱስ ስም እግዚአብሔር ፈውስ እንዲሆን አሁን እንጸልያለን። ፈውስ እንዲሆን አሁን እንጸልያለን። ፈውስ እንዲሆን አሁን እንጸልያለን። ፈውስ እንዲሆን አሁን እንጸልያለን። በጌታ በኢየሱስ ስም ፈውስ ይሁን፣ ፈውስ ይሁን። በኢየሱስ ስም ፈውስ ይሁን፣ በኢየሱስ ስም ፈውስ ይሁን። ተአምራት በቤቱ ማግኘት ያለበት ድንቅ መሆን የሚገባለት ሰው በትዳሩ፣ በአገልግሎቱ፣ በሥራው፣ በዕቅዶቹ ሁሉ ላይ ድንቅ እንዲሆንለት የሚፈልግ ትውልድ በፊት ተንበርክኮ ያለ ትውልድ በኢየሱስ ስም በቤቱ ድንቅ እንዲሆን በኢየሱስ ስም እግዚአብሔር አምላክ ሆይ መልካም ነገርን ማድረግ አንተ ልማድ ነውና መልካም ነገርን በቤታቸው እንድታደርግ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር የዘላለም አምላክ በናዝሬቱ በጌታ በኢየሱስ ስም ስለ ሁሉ እናመሰግንሃለን። ፋይናንሻል እግዚአብሔር ብሌሲንግ የሚያስፈልገው ትውልድ በኢየሱስ ስም በገንዘብ እንድትባርከው ሞገስ እንዲሆንለት ጸጋ እንዲያገኘው በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር የዘላለም አምላክ ሆይ የልብ መሰበር ውስጥ ላለ ልባቸው እንድትጠግን ጸጋ እንዲበዛ እንዲያግዛቸው በኢየሱስ ክርስቶስ ስም እንጸልያለን። ስለ ሁሉ እናመሰግናለን። በክርስቶስ ኢየሱስ ስም አንተ ከኛ ጋር አለህና ቀናችን የድል ነው። አንተ ከኛ ጋር አለህና ሳምንታችን የድል ነው። አንተ ከኛ ጋር አለህና ወራችን የድል ነው። አንተ ከኛ ጋር አለህና ዓመታቶቻችን የድል ናቸው። በኢየሱስ ክርስቶስ ስም ይህን ስለምታደርግ እናመሰግናለን። የጨለማ ሥራ ሁሉ ከዙሪያችን ስለፈረሰ በኢየሱስ ክርስቶስ ስም እንባርካለን። ክብርን ሁሉ ለአንተ እንሰጣለን። በናዝሬቱ በጌታ በኢየሱስ ስም ጸልየናል። ጸሎታችንን ስለሰማ እናመሰግናለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ ቅዱሳን። በዚህ የዩቲዩብ ቻናልም በዚህ የቲክቶክ ቻናልም የምትጠቀሙ ሰዎች መልእክቶች ብዙዎች ጋር እንዲደርስ እናንተም ጋር እንዲመጣ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ በጌታ ፍቅር ጠይቃለሁ። ቲክቶኩንም ፎሎ ማድረግ ካለባችሁ ፎሎ አድርጉ። መልእክቶች ይለቀቃሉ። እግዚአብሔር ከኛ ጋር ነው። እግዚአብሔር ከእናንተ ጋር ነው። በነገር ሁሉ እግዚአብሔር አምላክ ይባርካችሁ። ይህንን መልእክቶች ወደ እናንተ ሲመጡ ላይክ አድርጋችሁ ብትጀምሩ ለብዙዎች መድረስ ይችላል። እዚያን ማድረግ ይሆንላችሁ። እግዚአብሔር አምላክ ይባርካችሁ። ተከናወኑ። መልካም ጊዜ። ተባረኩ።